ቃሉንም ላከ ፈወሳቸው ስለሚል መጽሐፍ። እሺ ሉቃስ ምዕራፍ 24 ከቁጥር 4 ጀምሮና ነው ከቁጥር 4 ጀምሮ ፓስተር ያነብልናል። ስሙት በደንብ ሉቃስ ምዕራፍ 24 እሺ ሉቃስ 24 ከቁጥር 4 ጀምሮ አዲስ ትርጉም ነው። እሺ በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። ሴቶቹም ከፍርሃታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? ስሙት በደንብ ሕያው የሆነውን እርሱን ስለምን ከሙታን መካከል ስለምን ከሙታን እሺ እርሱ ተነስቷል፣ እዚህ የለም። እሺ ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። በቃ አሁን ምዕራፍ 23 ሉቃስ ምዕራፍ 23 ከ50 እስከ 53 እናነብና እንቀመጣለን። እሺ ስሙት በደንብ ከ50 እስከ 53 ምዕራፍ 23 የአይሁድ ሸንጎ አባል የሆነ አንድ ዮሴፍ የሚባል በጎዳና በጎና ጻድቅ ሰው ነበር። እሺ ይህ ሰው በሸንጎ ምክርና ድርጊት አልተባበረም። እርሱም የአርማትያስ የምትባል የአይሁድ ከተማ ሰው ሲሆን የእግዚአብሔርን መንግስት መምጣት ይጠባበቅ ነበር። ይህ ሰው ወደ ጲላጦስ ሄዶ የኢየሱስ ሥጋ ለመነው። እሺ በፈቀደለትም ጊዜ ሥጋውን አውርዶ በበፍታ ገነዘው። ከድንጋይ ተፈልፍሎ በተሰራ ገና ምንም ባልተቀበረበት መቃብር ውስጥ አስቀመጠው። አሜን። አባት ሆይ በጌታ በኢየሱስ ክርስቶስ ስም አይኖቻችንን ክፈት። አሜን። ያንተ ቃል መንፈስም ነው ሕይወትም ነው። አሜን። በጌታ በኢየሱስ ክርስቶስ ስም ሃሌሉያ። ሕይወታችንን፣ ኑሮአችንን፣ ታሪካችንን በጌታ በኢየሱስ ክርስቶስ ስም አንተ ቀይር። አሜን። ሃሌሉያ። እናመሰግንሃለን። አሜን። አሜን። እንቀመጣለን። ጽፉ ሰዎች ትምህርት አላደረጉም። አይዟችሁ ስብከት ነው። መቃብሩ ምንድነው? እሺ የኔ ርዕስ ግን መቃብሩ ባዶ አይደለም። በደንብ ስሙኝ። ምንድነው ርዕሴ? መቃብሩ እስቲ ባዶ አይደለም ብሎ ይሄ ሰውዬ ምን ሊያወራ ነው እያላችሁ ነው? ወይም ይሄ ልጅ ምን ሊያወራ ነው? እሺ መቃብሩ ባዶ አይደለም። በደንብ ስሙኝ። መጀመሪያ ያነበብነው ክፍል ምን ይላል? ጌታ ኢየሱስ ክርስቶስን ትንሣኤውን የነገራቸው እነ ማርያም አሉ። በሚነሳበት ቀን ሊያዩት እንደሚነሳ ቼክ ሊያደርጉ አይደለም፣ ሽቶ ሊቀቡት፣ ምክንያቱም ሞቷል ብለዋል፣ አስበዋል፣ ተስፋ ቆርጠዋል። አንዳንድ ሐዋርያቶች ደግሞ ወደ ኤማውስ መንገድ ሊሸሹ ወጥተዋል። ስለዚህ ሐዋርያት በጠቅላላ ተስፋ መቁረጥ ውስጥ ናቸው። ምክንያቱም አጠገባቸው የነበረው መምህር ሞቷል። አጠገባቸው የነበረው ከሮም መንግስት ነፃ ያወጣናል ብለው ያሰቡት፣ በደንብ ስሙኝ፣ 3 ዓመት ተኩል ተምረው እነሱ ከሮም መንግስት ነፃ ያወጣናል ብለው ነው የሚያስቡት። እንደዛ ብለው የሚያስቡት ንጉሳቸው ሲያበላቸው የነበረ፣ ሲያጠጣቸው የነበረ፣ ሲያስተምራቸው የነበረ ወዳጃቸው ሞቶ ምን ብለዋል? ተስፋ ቆርጠዋል። አንዳንዶች በቃ ይሄ ሰውዬ አይነሳም ሞቷል ብለው ወደ ኤማውስ መንገድ የሸሹ፣ አንዳንዶቹ በር ዘግተው ተቀምጠዋል። ከፍተኛ የሆነ ምን ውስጥ ናቸው? ሐዘን ውስጥ ናቸው። በዚህ ሰዓት በደንብ ስሙኝ፣ እነዚህ ሰዎች የመጡት ኢየሱስ መነሳቱን ለማረጋገጥ አይደለም። እነዚህ ሰዎች የመጡት ኢየሱስን ምን ሊቀቡት? ሽቶ ሊቀቡት ሲመጡ እጅግ በጣም የሚያንጸባርቅ ልብስ የለበሱ መላእክቶች ግን አገኟቸው። በደንብ እንድትከተሉ ይፈልጋሉ። ስለ ኢየሱስ ክርስቶስ ታሪክ ልነግራችሁ አይደለም፣ በክርስቶስ ኢየሱስ ስለእናንተ የተደረገውን ነገር ነው የምነግራችሁ። መልአኩ አንድ ነገር አለ። ሕያውን ስለምን ከሙታን መካከል ምን ትላላችሁ? ኢየሱስ ምን ብሏል? እስቲ ተነስቷል በሉ። ተነስቷል። አሁን ግን መልአኩ አንድ ነገር ተናግሯል። ብዙ ሰው ማስተውላት ግን ትልቅ መልእክት ያላት ነገር ተናግሯል። ስሙ ይበለም። ሕያውን
በደንብ ስሙኝ። ሕያው ማለት ሞቶ የማያውቅ ማለት እኮ ነው። ሕያው ማለት አልፋ ነው፣ ኦሜጋ ነው። ሕያው ማለት አስቀድሞ የነበረ ነው፣ አሁንም አለ፣ ለወደፊትም የሚኖር ማለት ነው። አሁን ሕያውን አለና ከመቃብር ውስጥ ለምንድን ነው የምትፈልጉት አለ። ሄሎ በደንብ ስሙኝ። አሁን መባል የነበረበት ከሞት የተነሳውን ስለምን መቃብር ውስጥ ትፈልጉታላችሁ? ምክንያቱም እነሱ አንድ የሞተ ወዳጅ አላቸው፣ አባት አላቸው፣ ጌታ አላቸው አይደለ? ወዳጅ አላቸው፣ ቀብረውታል። የመጡትን የጌታቸውን መግነዝ ወይም ደግሞ የተገነዘውን ሽቶ ሊቀቡት ነው እንዳይሸት አይደለም እንዴ? ለምንድን ነው የሚቀቡት? ምክንያት ወዳጃቸው ነው። የሚቀቡት ምክንያት እንደማይነሳ ስላመኑ ነው። ስለዚህ መቃብር ውስጥ ሊፈልጉት የመጡትን ጌታ ሲያጡት መልአኩ ተገልጦ ማለት የነበረበት ሕያውን ስለምን በመቃብር ውስጥ ትፈልጉታላችሁ ነው ማለት ያለበት። መልአኩ ግን ይሄን አላለም። መልአኩ አንድ ነገር ብሏል። ሕያውን ስለምን ከሙታን፣ በደንብ ስሙኝ፣ ሙታን ከሆነ አንድ አይደለም። ሰምታችሁኛል? አሁን ለምንድን ነው ሕያውን ከሙታን መካከል የምትፈልጉት ይልና እርሱ ተነስቷል፣ በገሊላ ሳላችሁ የተናገራችሁን አታስተውሉምን ያላቸው። ለምንድን ነው ሲባል በገሊላ ጌታ ኢየሱስ ክርስቶስ ሁሌ ጊዜ ይነግራቸው ነበር። ምልክት አሳየን ሲሉት ምልክትማ ከዮናስ የበለጠ ምልክት አለን ስለሚሉ ይናገራል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ይገባዋል፣ በሶስተኛው ቀንም ይነሳል ነግሯቸዋል አይደለም? የሰው ልጅ ጊዜው ደርሷል፣ የጨለማው ጊዜ ደርሷል፣ ሊሞት ነው ግን ይነሳል አልነገራቸው? በገሊላ በነበረባችሁ ጊዜ የነገራችሁን ነገር ምን አትሉም? አታስተውሉምን? ጌታ ይባረክ። እግዚአብሔር መልካም ያደርግልናል። አሜን። በደንብ ስሙ። እግዚአብሔር መልካም ያደርግልናል። አሜን። ግን ሞተ። ተናግሮ ነው የሞተው። የተናገረውን ረስተውት ጊዜው የፈጠረባቸው ነገር ግን ሐዋርያቶችን አንቆ ይዟቸዋል። መልአኩ የተናገረው የምስራች ግን የዘላለም የሆነ ምስራች ነው። እነሱ የመጡት ከሙታን መካከል ኢየሱስ ወጥቷል እንዲህ አጡት። የለም ኢየሱስ። እነሱ ሽቶ ሊቀቡት ነው፣ እሱ ግን በተልባ እግር የተሰራውን መግነዙን ጥሎ ወጥቷል። ሰምታችሁኛል? አሁን መልአኩ ሕያውን ከሙታን መካከል ስለምን ትፈልጉላታላችሁ? ሁለተኛ ያነበብነው ምዕራፍ 23 ላይ አውቄን ያስነበብኳችሁ አንድ ሰውዬ ነበረ በኢየሱስ እንትን ላይ ያልተባበረ ዮሴፍ የሚባል ጲላጦስ ጋር ሄደና የኢየሱስ ክርስቶስን ስጋ ለመነላይና መጽሐፍ በጣም ጥሩ ስለሆነ ባዶ መቃብር ውስጥ አስቀምጠው ነው የሚለው። እዚህ ስሙኝ በደንብ። ምን አይነት መቃብር ውስጥ? ማንም። ምክንያቱም አሟሟቱ እንደ ወንበዴ አይደለ? የቀብሩ ግን እንደ ባለጠጎች ይላል መጽሐፍ ትንቢት። ስለዚህ እንደ ባለጸጋ ይቀበር ዘንድ በትክክል የተቀርጾ የተቀመጠ የአባቶች መቃብር አለ። ስለዚህ እዛ መቃብር ውስጥ ነው የተቀበረው። ይሄ ዮሴፍ የሚባል ሰው አይሁዳዊ ስለሆነ ቶራን የሚያውቅ ስለሆነ አባት ስለሆነ መቃብሩ እጅግ በጣም የሚያምር ነው። ምክንያቱም እሱና ቤተሰቦቹ ይቀበሩበት ዘንድ ያዘጋጀው ነው። እሱ ግን ጌታ ኢየሱስ ክርስቶስን ይወደው ነበር ባይዞ። ለዛ ነው ከሚገሉት ጋር ምን ያላለ ያልተባበረ አንድ ሰው አለ ዮሴፍ የሚባል። ሄደና ሐዋርያቶቹ አልሄዱ፣ ይሄ ሰው ነው ሄደና ጲላጦስን የኢየሱስን ስጋ እንዲሰጠው ጠየቀ። ሰጠውና መጽሐፍ ሲናገር ባዶ መቃብር ውስጥ አስቀመጠው ነው የሚለው። አሁን ባዶ መቃብር ውስጥ ከሆነ መልአኩ ማለት የነበረበት ስለምን፣ በደንብ ስሙኝ፣ ስለምን ሙታንን ስለምን ሕያውን ከመቃብር ውስጥ ትፈልጉታላችሁ ነበር ማለት የነበረበት። ሪዝን ሲባል ከኢየሱስ ጋር የተቀበረ የለም። ሰምታችሁኛል? አሁን
ከኢየሱስ ጋር የተቀበረ ሌላ ሬሳ ቢሆን ስለምን ሕያውን ከሙታን መካከል ትፈልጉታላችሁ ነበር ማለት ነበር። ኢየሱስ ግን የተቀበረው ብቻውን ነው፣ ባዶ መቃብር ውስጥ ነው። ለመጀመሪያ ጊዜ ኢየሱስ ነው የተቀበረው። ሰውየው ከዛ ፊት ዘመድ ሞቶበት አያውቅም ማለት ነው። ምክንያቱም ለዘመዶቹ ለቤተሰቡ ተቀርጾ የሚቀመጥ ነው መቃብሩ። እዛ መቃብር ውስጥ ኢየሱስ ነው የገባው። መጽሐፍ ደግሞ አንድ ነገር እንድናቅ ስለፈለገ መቃብሩ ምን ነበር ነው ያለው? እስቲ ባዶ በሉ። የኔ ርዕስ ምንድን ነው? መቃብሩ። አሁን ስሙኝ፣ ጌታ ኢየሱስ ክርስቶስ ሞቶ ተቀብሯል። መልአኩ መጣና ግን የለም ብቻውን አልነበረም። ሕያውን ስለምንድን ነው ከሙታን መካከል የምትፈልጉት? የመጡት አንድ መቃብር ግቢ ውስጥ ወይም ቤት ውስጥ ነው። ሐዋርያቶቹን ያገኛቸው መልአክ ግን አንድ ወንጌል ነግሯቸዋል። አሁን ብዙ ሰው ኢየሱስ ከሞት የተነሳ ነው የሚመስለው። እሱ ከሙታን መካከል ነው የተነሳው። ሰምታችሁኛል? አሁን ይሄንን ያዙና ሮሜ ምዕራፍ 6 ነው። ሮሜ ምዕራፍ 6 ከቁጥር 1 ጀምሮ በዚያም ሮሜ ምዕራፍ 6 ከቁጥር 1 ሃሌሉያ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? ሮሜ ምዕራፍ 5 ላይ በስራ አይደለም በእምነት ነው። ምንድነው አለ ፖል። እኛ ሞተናል፣ ስለዚህ ከሞቱ የበለጠ ግን ጸጋው ስለበዛ ድነናል ብሎ ሲያስተምር ቆሞ የሚሰሙ ሰዎች የለም እንደዛማ ከሆነ በቃ ኃጢአትን እንስራ የሚል አስተሳሰብ በመካከላቸው ገባ። ሲገባ ፖል አሰራቸው። ምን ብሎ? እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ፣ አሁን በደንብ ስሙ፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? አሁን ፖል ሰዎቹ ኃጢአት የመስራት ፍላጎት አእምሯቸው ሲገባ እኛ ለኃጢአት የሞትን እንዴት በኃጢአት ጸንተን እንኖራለን? አሁን ፖል ለኃጢአት ምን ብሏል? ሰምታችሁኛል? ሞቷል። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አሁን ፖል በኢየሱስ ክርስቶስ አማካኝነት ከክርስቶስ ጋር ምን ብያለሁ? ሞቻለሁ። እንዴት ሲል በክርስቶስ ኢየሱስ ውስጥ ሆኜ ተጠምቄያለሁ አይልም እንዴ? በሞቱ መሳሰል ዘንድ ከኢየሱስ ክርስቶስ ጋር በጥምቀት ምን ብለናል? ተባብረናል። ይሄንን ቆሮንቶስ መጽሐፍ ላይ አባቶቻችሁ በበረሃ ከሙሴ ጋር እንደተባበሩ ነው የሚለው አይደለም እንዴ? የኤርትራ ባህር አለ። ምክንያቱም ከግብፅ ወጥተዋል፣ ኤርትራን አገኙ። ከኤርትራ በኋላ ይሄዳሉ፣ ጉዞ አለ። ስለዚህ እነሱ በበትር መተውት ሙሴ መታላቸው፣ እነሱ ግን አለፉ። ጳውሎስ ግን ሲተረጉም በበትር መጥቶላቸው ሙሴ እነሱ አለፉ አይደለም የሚለው። አባቶቻችሁ ከሙሴ ጋር በበረሃ እንደተጠመቁ ነው የሚለው። ሰምታችሁ? መጠመቅ ለካ መተባበር ነው። ስለዚህ በበረሃ ኤርትራን ባህር ሲሻገሩ ከሙሴ ጋር ምን ብለዋል? ተባብረዋል። እንዲሁ እኛ ደግሞ ከክርስቶስ ጋር ምን ብለናል? ሰምታችሁኛል? አሁን ስሙኝ በደምብ። እኛ ለኃጢአት ምን ያልን ነው የሚለው? የሞትን። ከክርስቶስ ኢየሱስ ጋር ምን ብለናል? ሞተናል። እንዴት ሲባል በክርስቶስ ኢየሱስ ተጠምቀናል ያለው። አሁን ጳውሎስ ቁጭ ብሎ መስቀሉን ሲያየው የሚያየው 3 መስቀል አይደለም አይደለ? ኢየሱስ ሲሰቀል በግራው አለ፣ በቀኙ አለ። ጳውሎስ ግን መጥቶ 3ቱን መስቀል አይደለም ያየው። እሱ የሚታየው አንድ መስቀል ነው።
በግራና በቀኙንም ጳውሎስ አያያቸው። ጳውሎስ መስቀሉ ላይ የሚያየው ኢየሱስን ብቻ አልነበረም። ጳውሎስ መስቀሉን ሲያየው እኔም ከክርስቶስ ጋር ተሰቅያለሁ ነው የሚለው። ለምን ሲባል በሞቱ ስለተባበርኩኝ ነው የሚለው። ስለዚህ ጳውሎስ መስቀል ሲያይና እግዚአብሔር መስቀል ሲያይ ተመሳሳይ ነው። ስለዚህ አሁን መስቀሉን የምናይበት አይናችን ሊቀየር ይገባል ማለት ነው። ምክንያቱም ጳውሎስ እግዚአብሔር በሚያይበት አይኑ ነው ያየው መስቀልን። ስለዚህ የለም ኢየሱስ ብቻውን አልተሰቀለም፣ እኔም ከክርስቶስ ኢየሱስ ጋር ተሰቅያለሁ ይላል ጳውሎስን ስትጠይቁት። ሰምታችሁኛል ወይ? ኢየሱስ መስቀል ላይ ምን ሆኗል? ተሰቅሏል። ሲሰቀል ኢየሱስ ክርስቶስ ምን ነበረ? እስቲ ኃጢአት በሉ። እሺ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሰምታችሁታል ወይ? ጳውሎስ ሲናገርና አራቱ ወንጌላት ሲናገሩ ስለ መስቀሉ ይለያያል። አራቱ ወንጌላት ላይ ኢየሱስ መሰቀሉን ነው የሚነግሩን። ጳውሎስ ግን ሲናገር እኔ ከክርስቶስ ኢየሱስ ጋር ተሰቅያለሁ፣ እኔ ከክርስቶስ ኢየሱስ ጋር ተቀብሬያለሁ፣ እኔ ከክርስቶስ ኢየሱስ ጋር ምን ብያለሁ? ሕያው ሆኛለሁ። ግን እኮ ጳውሎስ አልነበረም። ለካ ሰው በኢየሱስ ክርስቶስ የመስቀል ስራ ያመነ ቀን፣ ስሙ ይበለም፣ ሰው በኢየሱስ ክርስቶስ ስራ ያመነ ቀን ኢየሱስ የሰራው ለሱ ነው የሚቆጠርልን። አሁን ኢየሱስ ተሰቅሏል ሲል እኔ ተሰቅያለሁ እያለ ነው። ኢየሱስ ሞቷል ሲል እኔ ሞቻለሁ እያለ ነው። እርሱ ከሙታን በመንፈስ ቅዱስ ኃይል ተነስቷል ሲል እኔ ተነስቻለሁ እያለ ነው። ሰምታችሁኛል? ስለዚህ ጳውሎስ መስቀሉን ሲያየው የሚተረጉምበት ትርጓሜ ነው ትክክለኛ ለአማኝ። ስለዚህ በበረሃ አባቶቻችሁ በሙሴ በባህር እንደተጠመቁት ነው የሚለው። ስለዚህ ሙሴ ይዟቸው ሲሻገር ህዝቡ በጠቅላላ ሙሴን ተተክሎ ተሻገረ። ምንድነው የተሻገረው ሲባል ሞት ነው የተሻገረው፣ ሌላ አይደለም። ሰምታችሁኛል? አሁን ተመልሰው እንኳን ወደ ግብፅ እንሂድ ቢሉ መሄድ አይችሉም። ሪዝን ሲባል የኤርትራ ባህር ተመልሷል። ለምን ሲባል እነሱ ከሙሴ ጋር ተባብረዋልና፣ እኛ ደግሞ አሁን በመስቀል ውስጥ ለመሻገር ከክርስቶስ ኢየሱስ ጋር ተባብረናል። አሜን። አሁን እየመጣው እኮ ወደ መልእክት የመጣው በደንብ ስሙ። አሁን ኢየሱስ መስቀል ላይ ኃጢአት ከሆነ ይዞት የሞተው ጉዳይ አለ። አግኝታችሁኛል ወይ? አግኝታችሁኛል ወይ? ኢየሱስ ምን ያለው አለ? አሁን ኢየሱስ ክርስቶስ ተሰቅሏል፣ ጥሩ ነው። ኢየሱስ ክርስቶስ ተገርፏል፣ ጥሩ ነው። ኢየሱስ ክርስቶስ ሞቷል፣ ጥሩ ነው። ኢየሱስ ተነስቷል፣ ጥሩ ነው። ግን ሆይ ለምን? ኢየሱስ ለምንድን ነው የተገረፈው? ኢየሱስ ለምንድን ነው የተሰቀለው? ኢየሱስ ለምንድን ነው የተቀበረው? ደግሞስ ለምንድን ነው የተነሳው? ለምን? ስለዚህ ኢየሱስ ሲገረፍ ምክንያት አለው። የተገረፈበት ምክንያት አይደለም እንጂ እኛ መድረክ ላይ እንደምናወራው ትራጀዲ ፊልም ለመስራት አይደለም የተገረፈው እሱ። ሰምታችሁኛል? ምክንያቱም ቲያትር አይደለም ኢየሱስ እየሰራ ያለው። እሺ ኢየሱስ ተቀብሯል፣ እኔና እናንተ ስብከት ልናሳምርበት ነው እንደ የተቀበረው እሱ አይደለም። ተነስቷል። ለምን? ምክንያት አለው። ሆይ መመለስ አለበት። ይሄን ደግሞ የመለሰልን ፖል አለ። አይ ኢየሱስ እኮ ብቻውን አልተሰቀለም፣ ኢየሱስ እኮ ብቻውን አልተቀበረም፣ ኢየሱስ እኮ ብቻውን አልተነሳም። ሰምታችሁኛል?
አሁን በጌታ ፍቅር አንድ ነገር እነግራችኋለሁ። ከኢየሱስ ተሰቅሏል ስብከት መውጣት አለባችሁ። ከክርስቶስ ኢየሱስ ጋር ምን ብያለሁ? ተሰቅያለሁ። ካልሆነ ዳግመኛ መወለዳችን ነው። ስለዚህ በመከራው ከእርሱ ጋር በመጠመቅ ተባብሬያለሁ። ስሙኝ፣ ኢየሱስ መስቀል ላይ እኮ 4 ነገር ሆኗል። አልሆነም? ለምሳሌ ኢየሱስ ኃጢአት ሆኗል፣ እርግማን ሆኗል። በደንብ ስሙኝ፣ ምን ሆኗል? ምክንያቱም በእርግማን ስር ያሉትን ይዋጅ ዘንድ አይደለም የሚለው። እርሱ ምን ሆነ? እርግማን ሆነ። ከተረገመ ሰው በቀር በእንጨት ላይ የሚሰቀል ማንም። ስለዚህ እሱ እርግማን ሆኗል። በደንብ አስተውሉ። እንደገና ኃጢአት ሆኗል። ታስታውሱ ከሆነ ጌተሰማኒ ላይ ኢየሱስ በጣም ተሰቃይቷል እኮ ሲጸልይ አይደል? አባቱ ይሄ ነገር ከፍቃድ ቢሆን ምን ይበል ከኔ ይለፍ፣ ግን የአንተን ፍቃድ ብቻ ነው የምሰማው። ምክንያቱም ኢየሱስ የመጣበት ትልቁ ምክንያት 5000 ሰው ሊመግብ አይደለም፣ የእግዚአብሔርን ፍቃድ ይፈጽም ዘንድ ነው። የእግዚአብሔር ፍቃድ ደግሞ እርሱ ሞቶ እኛ እንድንድን። አሜን አይደለም እንዴ? ስለ ኢየሱስን የጨነቀው መልአክ መጥቶ ያበረታው እጅግ በጣም ተጨንቆ እንደ ደም አይነት ቀይ ላብ ያላበበት ምክንያት አንድ መንፈሳዊ ልውውጥ እየተደረገ ነው እዛ አይደለም እንዴ? ስለዚህ ከጌተሰማኒ በኋላ እኮ ኢየሱስ ያዙት አይደለም? ከዛ በኋላ ግርፋት ጀመረ፣ ስቃይ ጀመረ፣ መተፋት ጀመረ አይደለም እንዴ? ግን እሱን ያሰቃየችው ግን ያቺ የጌተሰማኒዋ ነበረች። ያ ጸሎት ነው ያሰቃየው። አንድ ነገር ሊከሰት ነው። መንፈሳዊ ዓለም ላይ የሆነ ልውውጥ ሊደረግ ነው። መንፈሳዊ ልውውጥ ሊደረግ ነው። አሁን ከዛ በኋላ ኢየሱስ ከተያዘ በኋላ እንደ ጳውሎስ ቋንቋ የተያዘው ኢየሱስ ብቻ አልነበረም። የኢየሱስ ጉዳይ ለኛ ይቆጠር ዘንድ አሜን ሃሌሉያ ሰምታችሁኛል። ስለዚህ ኢየሱስ ኃጢአት ሆነ። አንድ ያዙ። ኢየሱስ እርግማን ሆነ። አልሆነም እንዴ? የኢሳይያስ ጸሐፊ ምን አለ? ደዌያችንን ተሸከመ አይደለም እንዴ? ማለት ደዌ ኃጢአት አይደለም። ደዌ በሽታ ነው። ሪዝን ሲባል የኃጢአት ውጤት ነው አይደለም? ለምሳሌ አዳም የመጀመሪያ ቀን በኃጢአት ሲወድቅ እኮ ፈራ ነው የሚለው መጽሐፍ። ኢየሱስ አልፈራም እንዴ? የኃጢአት ውጤት ጭንቀት ነው። ኢየሱስ አልተጨነቀም እንዴ? ኢየሱስ አባቱን አላጣም እንዴ? ስሙ ይበለም። ኢየሱስ መስቀል ላይ ድሃ ሆኗል። አራተኛ ለምን ሲባል እኛ መኪና እንድንነዳ አይደለም። እርሱ ድሃ ሆኗል። አባቱ ፊቱን አዙሮበታል ማለት ነው። አሁን እያንዳንዱ ነገር በኢየሱስ ክርስቶስ ስጋ ላይ ነው የሆነው። አሁን ኢየሱስ ሲሄድ በደንብ አስተውሉ። ኢየሱስ መስቀል ላይ ሲሄድ ተሸክሞት ይዞት የሄደው ጉዳይ አለ። ኃጢአትን ተሸክሞታል። ድህነትን ተሸክሞታል። በደንብ አስተውሉ። ድህነት ስል ከብር ጋር እንዳታገናኙ። ሌላ ምን ተሸክሟል? እርግማንን ተሸክሞታል። ሌላ ምን ተሸክሟል? በሽታችንን ተሸክሟል። ኢየሱስ እነዚህን 4 ነገሮች ይዞ መስቀል ላይ ሄደ። አሁን ኢየሱስ መስቀል ላይ ሲቸነከር የተቸነከረው ብቻውን አልነበረም። ኃጢአት ተቸንክሯል። አሜን። እርግማን ተቸንክሯል። የማን ሲባል የእሱ ነው እንዴ? አይደለም። እርሱማ ኃጢአትን የማያውቅ ሥላሴ ጉባኤ ነበረ። ቃል ሥጋ የሆነ በፍጹም የኃጢአት ተፈጥሮ የሌለበት። ኧረ አሜን። እሱ ኃጢአት አያውቅም እኮ። ሊከሱት ተመካክረው ወስደውት የሚሉት ያጣሉ ይላል። ለምን ሲባል እሱ ነፍስ ውስጥ ኃጢአት የለም። ይኸው ሊከሱት እኮ ነው ወስነዋል። ሊከሱት ወስነዋል። ከዛ እንዲህ እንላለን ብለው ሸንጎ ጋር ሲወስዱት የሚሉት ያጡና ተደነባብረው ይመለሳሉ። ሪዝን ሲባል እርሱ ስህተት የለበትም። ስለ ስህተትህ አይደለም፣ ስለ ስራህ አይደለም። እኛ አንተን ምን የምንለው የምንከሰው የእግዚአብሔር ልጅ ስላልክሮ ነው። ስለዚህ ሰውየው በምድር ላይ ሲመላለስ አንድ እንከን አልተገኘበትም። ሪዝን ሲባል እርሱ የእግዚአብሔር ልጅ ነው። ኃጢአት የሚባል ነገር የለውም። ግን የእኔና የአንተን ኃጢአት ግን ተሸክሞ መስቀል ላይ ወጥቷል። እሱ እኮ የሕግ ሁሉ መደምደሚያ ነው። እሱ እኮ የሕግ ሁሉ ፍጻሜ ነው። ግን እኔና አንተ ከሕግ በታች ስላለን አንተንና እኔን ይዋጅ ዘንድ ከሕግ በታች ሆኖ መጣ።
ኧረ አሜን። እንዳትረሱብኝ መቃብሩ ምን አይደለም። አዎ አንዳንዴ ርዕስ መቀየር ጥሩ ነው። መቃብሩ ምን አይደለም፣ ባዶ አይደለም፣ አለ የሆነ ነገር አለ። መልአኩ ነግሮናል። ሕያውን ስለምን ከሙታን መካከል ከሞት መካከል አላለም፣ ከሙታን ከሞት የተነሳማ ተመልሶ ይሞታል። ከሙታን የተነሳ ግን አላዛር እኮ ከሞት የተነሳው ተመልሶ ይሞታል። ከሙታን የተነሳ ግን ፈጽሞ አይሞትም። አሜን። አሁን ስማ ኃጢአት የለበትም ግን ስለኛ ኃጢአት ሆነ ይላል መጽሐፍ። እርግማን የለበትም እሱ ከእርግማን በታች መኖር አቅሙም አይደለም። ለምን ሕጉን መስራት ይችላል፣ መፈጸም ይችላል። ግን ከሕግ በታች ሆኖ መጣ፣ ከእርግማን በታች ሆኖ መጣ። ወሰደው እርግማንን። እሱ ደዌያችንን ተሸከመ አለ ደግሞ ኢሳይያስ ሲያየው አይደለም እኛ እንፈወስ ዘንድ ነው እሱ ምን ያለው ይላል የተገረፈው። በመገረፉ ቁስል ምን ብለናል? ተፈውሰናል። ስለዚህ ተሸክሞ ይዞት የሄደው ደዌ አለ መስቀል ላይ። ተሸክሞ ይዞት የሄደው ድህነት አለ አሜን መስቀል ላይ። ሰምታችሁ ያለው ዮሴፍ የሚባል ሰው ታውቃላችሁ? ዮሴፍ የሚባል ሰውዬ አባቱ ቤት ሲኖር ያሸበረቀ ልብስ ነው የሚለብሰው አይደለም? ያሸበረቀ እጅግ የሚያምር ልብስ ይለብሳል። ከአባቱ ቤት የወጣ ቀን ግን ባሪያ ነው የሆነው አይደለም? ስሙኛ አባቱ ቤት እያለ እጅግ በጣም የሚያምር ልብስ ነው የሚለብሰው ማን? ከአባቱ ቤት የወጣ ቀን ግን ዋጋው 20 ብር ነው። ባሪያ ነው። አየህ፣ ባለጠጋ ማለት ለካ አባት ስር መኖር ነው። ሃሌሉያ! እንጂ መኪና መንዳት አይደለም። ምክንያቱም እነ ሼህ እንትናም ይነዳሉ። አየህ፣ ባለጠግነት በአባት እቅፍ ውስጥ መኖር ነው። አሜን። ስለዚህ ዮሴፍ ሲወጣ ከአባቱ ቤት የወጣ ቀን በቃ እንሽጠው አሉና ዋጋውን ሲተምኑለት 30 ብር ነው ያሉት። አባቱ ቤት ግን ሳለ የሚያምር ልብስ የሚያሸበርቅ ልብስ ነው የሚለው መጽሐፍ። በቀለማት ያሸበረቀ ልብስ አባቱ ይወደው ስለነበረ ገዛለት ይላል አይደል እንዴ? ስለዚህ ሰውየው ባለጠጋ ነው አባቱ ቤት። ሪዝን ሲባል ብር ስላለው አይደለም፣ ያዕቆብ ጋር ስለነበር ነው። አባቱ ቅፉ ስለነበር ነው። ከአባቱ ቤት የወጣ ቀን ግን ዋጋው 30 ብር ነው። ባሪያ ነው። ኢየሱስ እኮ መስቀል ላይ ድሃ ነው ማለት አንተ ብዙ ብር እንዲኖርህ አይደለም። ኢየሱስ እኮ መስቀል ላይ ድሃ የሆነው የሚወደው አባቱ ፊቱን አዞረበት። ካለ አባት መስቀል ላይ ብቻውን ተንጠለጠለ። ሃሌሉያ! ለምን ሲባል አብ እሱ ላይ ፊቱን አዙሮ ወደ አንተ ነው ያዞረው። ለምን? አንተ አባት ይኖር ዘንድ እሱ አባት ማጣት አለበት። አሁን ለዛ ነው መስቀል ላይ ኢየሱስ ድሃ ነው። ማንም አልነበረም አጠገቡ። አባቱ እንኳን ኃጢአት ስለነበረ ሊያየው አልፈለገም። ፊቱን አዞረበትኝ። ለምንድን ነው ያዞረበት ሲባል የአባቱ ፊት አንተ ትክክል ጋር እንዲሆን ነው። አንተ አባት ታገኝ ዘንድ ነው። ስለዚህ መስቀል ላይ እየጎተተ የወሰዳቸው 4 ነገሮች አሉ። ስለማን ነው የማወራው? እስቲ ስለኔ በሉ። እስቲ ስለኔ በሉ። ስለኔ ነው የማወራው በሉ። ስለኔ ነው። ኢየሱስ ተሰቅሏል። ኢየሱስ ተገርፏል። ኢየሱስ ተቀጥቅጧል። ኖ እዛ ውስጥ አይደለም። እዛ ውስጥ እኮ አንተ ነው ያለው እንጂ እኮ የእሱ እኮ በራሱ መገረፍ ብቻ ከሆነ እኮ ትራጀዲ ነው የሚሆነው። አሳዛኝ ፊልም ነው የሚሆነው። ግን የሰራው ስራ አለ። ኢየሱስ ተገርፏል ስንል ግርፋት ውስጥ የተሰራ ስራ አለ። ኢየሱስ ተሰቅሏል ስንል መሰቀል ውስጥ የተሰራ ስራ አለ። ተነስቷል፣ ስራ አለው። እያንዳንዱ ኢየሱስ የሰራው ስራ ደግሞ ስለ ራሱ አይደለም። ስለማን አይደለም? አባት ሆይ እንግዲህ ስምህን አክብረው ብሎ ኢየሱስ ሲጸልይ ከሰማይ ድምፅ መጣ ይላል አይልም እንዴ? ከዛ ኢየሱስ ሃሌሉያ ክብር አስገቡ ብሏል። ከሰማይ ድምፅ ሲመጣ ብሏል። ያው እንግዲህ ሰማይ ተከፍቶ ድምፅ መጥቷል። ክብር አስገቡ ብሏል እንዴ? ይህ ስለ እናንተ እንጂ ስለ እኔ አልመጣም ነው።
አይደለም። ስለዚህ ምድር ላይ ኢየሱስ እያንዳንዱ ነገር በህይወቱ የሆነው ስለ እነኛ እንጂ ስለሱ አይደለም። አባቱ እንኳን የምወደው ልጅ እርሱ ነው ሲል ኢየሱስ ያው እንግዲህ አባቴ ይወደኛል፣ የሆነ መድረክ ነገር አዘጋጁልኝ፣ ክብር አለ፣ አስገቡ ብሏል። ኔቨር ይሄ ነገር የመጣው ስለኔ ግን እኮ ስለሱ ነው የመጣው። አይ ስለኔ አይደለም፣ ይሄ የመጣው ስለናንተ ነው ይላቸዋል። ኢየሱስ ምድር ላይ ያደረጋቸው እያንዳንዱ ጉዳይ ስለ ራሱ አይደለም። እስቲ ስለኔ ነው በሉ። ስለኔ ነው። መስቀል ላይ ምን ወሰደ? መስቀል ላይ ምን አደረገ? ወሰዳቸው። አልወሰዳቸው? እርግማንን አልወሰደም፣ ኃጢአትን አልወሰደም፣ በሽታን አልወሰደም፣ ድህነትን አልወሰደም። መስቀል ላይ ወሰደና ምን አደረጋቸው? እንደዚህ እኮ ይላል መጽሐፍ፣ የክብርን ጌታ ምን ስላላሉት? ስላላወቁት እንጂ እኮ የክብር ጌታ መሆኑን ቢያውቁ አይሰቅሉትም። እነሱ እየገደላቸው እንደሆነ አላወቁ። ዲያብሎስ ታውቃለህ፣ ከአቤል ጀምሮ እየገደለ መጥቷል። ኢየሱስንም እኮ ማለት ነው የገደለው ለአንድ ፐርፐዝ ነው፣ ሰው እንዳይድን ነው። አሁን ዲያብሎስ አንድ ነገር አላወቀም። ኢየሱስ በመሞቱ ውስጥ እሱን እንደሚያሸንፍ ቢያቅ በፍጹም ኢየሱስን አይገሉም። የኢየሱስ ክርስቶስ ድል ያለው በመዋጋት ውስጥ አይደለም። የኢየሱስ ክርስቶስ ድል ያለው ሞት ውስጥ ነው። አሁን ዲያብሎስ ገደልኩት ሲል አብ እግዚአብሔር ከሰማይ ሆኖ ዲያብሎስን ሲሞት ያየዋል። አሜን። ሰምታችሁኛል? የክብርን ጌታ ቢያውቀው ኖሮ በፍጹም ዲያብሎስ አይገለውም። ኢየሱስን እያሳደደው ለምን ይመስላል? ለሙሴ ላይ ሕፃናት ይገደሉ፣ ኢየሱስ ሲወለድ ሕፃናት ይገደሉ። የሄሮድስ ሐሳብ የፈርዖን ሐሳብ እንዳይመስል የዲያብሎስ ሐሳብ ነው። ምክንያቱም የተስፋ ቃሉን ሰምቷል። አንድ ሰው ያለ የሚወለድ እሱ ጭንቅላትን ይቀጠቅጣል ተብሏል እኮ። ከዛ በኋላ አቤል መሰለውና በቃይል አቤልን አስገደለው። ግን እኮ አቤል አልነበር፣ መስሎት ነው። የክብርን ጌታ ቢያውቀው አይገለውም። የኢየሱስ ክርስቶስ ሞት ውስጥ የዲያብሎስ ሽንፈት እንዳለ ቢያውቅ አይገለውም። ለምሳሌ የሰው ስርዓት፣ ለምሳሌ ፓስተርን ለማሸነፍ እገለዋለሁ አይደለ? የገደልኩት ቀን እንዳሸነፍኩት ይገባኛል። ይሄ የሰው አሰራር ነው። በእግዚአብሔር ግን እየሞተ ስሙ፣ ይሄ የእግዚአብሔር ሲስተም ነው። ሰዎችን ለማሸነፍና ለሆነ ነገር ስንፈልግ አታክ ነው የምናደርጋቸው አይደለ? በእግዚአብሔር ሲስተም ውስጥ ደግሞ እርሱ እየሞተ ነው የሚያሸንፈው። ለዛ እኮ የዓለምን ጥበብ ምን ሊያደርግ ስሙ፣ የዓለም ጥበብ ኢየሱስን መግደል ነው፣ ሌላ አይደለም። ጥበብ ሞኝ ያደርግ ዘንድ ግን በትንሣኤው አሸንፏል። የዓለም ጥበብ ምንድን ነው? ምን እኮ ሄራርኪያቸውን እኮ ማየት ነው የዓለም ጥበብ ማለት። ሲኖዶሱ ተሰብስቦ ኢየሱስን ለመግደል ሲመካከል፣ የዛን ጊዜ የነበረው ሲኖዶስ ሲመካከል ኢየሱስን ለመግደል በደምብ ስሙ፣ ሲመካከል ምን ለማድረግ የመጨረሻ ተጠበው ሰው ከሚያስብ ይሄ ሰው ቢሞት ይሻላል ተጠበው አይደለ? ዓለም ሁሉ ከሚጠፋ አንዱ ይጥፋ ብለው እነሱ ተጠበው ነው። ዮሐንስ ግን መንፈስ ቅዱስ የወረደበት ቀን ያለው እኮ ትንቢት መንፈስ ወርዶበት አለ። አሁን እሱ የመጨረሻ ጥበባቸው ልጁን ኢየሱስን መግደል ነው። እግዚአብሔር ደግሞ የመጨረሻ ሞኝነቱ መሞቱ ነው። ምክንያቱም የዓለምን ጥበብ በሱ ሞኝነትን ያሸነፈው። ምክንያቱም ጥበቡማ ከባድ ነው። ስለዚህ ዓለምንም ያሸነፈው እሱ በጥበቡ አይደለም። ለምሳሌ ይዘው ሲመቱት ጥበብ ይመስልሃል እንዴ? እንደ በግ እየነዱ ሲወስዱት ጥበብ ይመስልሃል እንዴ? ለነሱ ግን መጎተታቸው ጥበብ ነው። ለሱ ግን መጎተቱ ሞኝነት ነው።
መጨረሻ ግን ሞኝነቱ የእነሱን ጥበብ ይዞ ድርምሽ። አሜን። እዛ ውስጥ አንተ ተወለድ። አሜን። ኧረ በደምብ አሜን። አሜን። ወሰደና መስቀል ላይ ቸነከራቸው። አሁን መቃብር ሲገባ ይዟቸው ነው የገባው። ስሙ ይበለም። የሆነም ስጋ እየገባ ይመስለዋል እንጂ ስጋ ብቻ አልነበረም። የተገረፈ ኃጢአት አለ፣ የተገረፈ በሽታ አለ፣ የተገረፈ ድህነት አለ፣ የተገረፈ የሰው ዕዳ በሙሉ አለ ኢየሱስ ላይ። ይዞት የት ገባ? እስቲ መቃብር በሉ። ኢየሱስ ግን ሲነሳ የቀራለው